እንግዲህ ቡና በባዶ የመጠጣት ቻሌንጁን ያው ተቀላቅያለሁ። ቪዲዮውን አይታችሁታል። አሁን ደግሞ እንግዲህ በጣም ግን ከባድ ነው፣ እውነት ከባድ ነው፣ በጣም ከባድ ነው። አሁን እናንተ ምን ልጠይቃችሁ ነው የመጣሁት? እስቲ ቡና በባዶ ሲጠጣ ወይም ልምድ ያላችሁ ሰዎች ምንድን ነው ማለት ምን ጥቅም ስላገኛችሁበት ነው የምትጠጡት? ጣዕሙስ ደስ ብሏችሁ ነው ወይ የምትጠጡት? እኔን ለመቀጠል ስለምፈልግ የሚያበረታኝ እኔን የሚያጠነክረኝን አስተያየቶችን መስማት ስለምፈልግ ነው። እኔ በቃ ጠጥቼ አላውቅም። በጠቅላላው የፈለገ ቢሆን ቢጠፋ ስኳር ቡናውን ተዋለሁ እንጂ አልጠጣም። ዛሬ ግን ለመጀመሪያ ጊዜ ጠጥቻለሁ። ቪዲዮ ላይ ታዩታላችሁ። ያው አለቅቅ ያለው እሱም ቪዲዮ በጣም በቃ ምርር ነው የሚያደርገው። ለምን ቡና የሚያስጠላ እና ምርር የሚያደርግ ነገር ነው። እስቲ እናንተ አስተያየታችሁን ስጡኝ። በእናንተ አስተያየት ደግሞ እየጠነከርኩኝ በጠቅላላ ስኳር እንዳቆም። ስኳር ምን ሲሆን ጥሩነቱ ምንድን ነው? በባዶ ሲሆን የምናገኘው ጥቅምስ ምንድን ነው? ጥቅምና ጉዳቱን በደንብ የምታብራሩልኝ ቢሆን እጅግ በጣም ደስ ይለኛል። አመሰግናለሁ። ኮመንት ላይ ጠብቃችኋለሁ።